ሰላም ጤና ይስጥልኝ ክቡራንና ክቡራት የጣና መዝኛ ቤተሰቦቻችን የዩቲዩብ ተከታታዮቻችን በአዳዲስ አስደናቂና አስገራሚ መረጃዎቻችን ተመልሰናል። ዓለማችን በሰው አይን የሚታዩም ይሆኑ የማይታዩ የምናውቃቸውም ይሆኑ የማናውቃቸው ሰውን ምድራችንን እንስሳትን እንዲሁም ሌላ ከኛ አእምሮ በላይ የሆኑ ሌሎች ስነ ዓለሙንና በውስጡ ያሉትን ከእርሱ ጋር የተያዙ አስደናቂ መረጃዎችን እንሰጣችኋለን። ሰብስክራይብ አድርገው የደውል ምልክቷን በመጫን የዩቲዩብ ቤተሰባችን ይሁኑና አብረውን ዘይገርም ይበሉ። በመረጃዎቻችን በመደነቅ ያስርፉ። ከወደዱት ላይክ ያድርጉ። አስተያየቶን በኮሜንት መስጫው ላይ ያኑሩ። ዛሬ በሚኖረን የመረጃ ሰዓታችን ሳምሰንግ ስለሚያመርታቸው ተመሳሳይ ስልኮችና በውስጡ ስላሉ ቺፖች የምንላችሁ ይኖረናል። ከዛ ውጪ የራሷን የልጅነት ፎቶ ረስታ ሚስቴ ባሌ ከሌላ ሴት ጋር እንደሆነ ስልኩ ላይ አይቻለሁ ስትል በቅናት ባሏን ስለወጋች አንዲት ሴት ታሪክም እንነግራችኋለን። ስለ መንፈስ ምን ያስባሉ? ስለሱም አንድ የሚኖረን መረጃ አለ። ከዛ ውጪ በዓለማችን ደሃ ስለተባሉት የገንዘብ አቅም እምብዛም ስለሌላቸው ፕሬዝዳንት እንነጋገራለን። ከዛ ውጪ በ11 ዓመቱ የፊዚክስ ዲግሪ ስላገኘው ህፃንና ኳንተም ፊዚክስን ተጠቅሜ ኢተርናል ላይፍ እኖራለሁ ወይም የማያቋርጥ ዘላለማዊ ህይወትን እኖራለሁ ስላለው የ11 ዓመት ህፃን ልጅም እንደዚሁ ዛሬ መረጃችን ይመለከታል። እነዚህንና መሰል አስደናቂ መረጃዎችን እንመለከታለን። ሌሎችም ወደ መጨረሻችን የምንመርቃቸው የአስደናቂ መረጃዎች ይኖሩናል። አብረውን ይቆዩና በመረጃችን በመደነቅ በመገረም አብዝተው ያትርፉ። መቼም በዚህች ዓለም ላይ ያሉትን የስልክ ገበያዎች ከተቆጣጠሩ የስልክ ካምፓኒዎች መካከል አንደኛውና ዋነኛው የሳምሰንግ የስልክ ካምፓኒ ነው ቢባል የሚክድ ሊኖር አይችልም። ሳምሰንግ ለሚያመርታቸው ተመሳሳይ ስልኮች ሁለት አይነት የተለያዩ ቺፖችን ይጠቀማል። አሜሪካንና ቻይና ለሚሸጡ ስልኮቹ በአሜሪካኑ ኳልኮም ካምፓኒ የሚመረተውን ስናፕድራገን የተባለ ቺፕ ሲጠቀም፣ በሌላው ዓለም ላይ ለሚሸጣቸው ስልኮቹ ራሱ የሚያመርተውን ኤግዚየንስ የተባለ ቺፕ ይጠቀማል። ሳምሰንግ ራሱ የሚያመርተው ኤግዚየንስ የተባለው ቺፕ ብቃቱ የወረደ በቀላሉ የሚግልና ባትሪ የሚበላ በመሆኑ በአውሮፓና በተለያዩ ሀገራት ያሁኑን ጨምሮ በተለያዩ ጊዜያት ወደ ሀገራቸው እንዳይገባና እንዲታገድ የተቃውሞ ፊርማ እየተሰበሰበበት ነበር። በተቃራኒው ሌላኛው የሚጠቀመው ኳልኮም የተባለው ቺፕ የህዋዌው ኪሪንና የአፕሉ ባዮኒክ በዚህ ሰዓት በብቃት በፍጥነትና በባትሪ አጠቃቀማቸው ምርጥ የተባሉ ተፈላጊ ቺፖች ናቸው። የራሷን የልጅነት ፎቶ የረሳችው ሚስት ባሌ ከሌላ ሴት ጋር እንደሆነ ስልኩ ላይ አይቻለሁ ስትል በቢላ ወግተዋለች። ቅናት እንዲህም ያደርጋል። ነገሩ እንዲህ ነው። በቅርቡ በሀገረ ሜክሲኮ ሶኖራ ግዛት ይህ አስገራሚ ታሪክ ተፈጥሯል። ጥንዶቹ ከወጣትነት ጀምሮ እስከ ጉልምስና ድረስ በፍቅር አብረው ቆይተዋል። ሊዮኖራ ባለቤቷ ዮሐን ከእርሷ ውጭ ሌላ የፍቅር አጋር እንደሌለው ልበ ሙሉ ናት። ታዲያ የዮሐን ስልክ ላይ አንዲት ሴት ከእርሱ ጋር አልጋ ላይ ተኝታ ያለበት ፎቶ ትመለከታለች። ፎቶውን ሁለቴ ደግማ መመልከት ያልቻለችው ሊዮኖራ ባለቤቷን በቢላዋ ወግታ ጉዳት አድርሳበታለች። የሚያስገርመው ግን ያ ፎቶ የእርሷ ራሷ ፎቶ ሲሆን ድሮ አልጋ ላይ ተኝተው የተነሱት ፎቶ ነበር። በወጣትነቷ ቀጭን ሜካፕ የምታበዛው ሊዮኖራ የራሷን ፎቶ እንኳን መለየት ተስኗት በቅናት ተነሳስታ አስከፊ ጥቃት ባሏ ላይ አድርሳለች። ፖሊስም እርሷን በቁጥጥር ስር አውሏታል። ተኝቻለሁ። እኩለ ሌሊት ነበር። ብርድ ልብሴን የሆነ ነገር ሲነካካው ተሰማኝ። ደንግጬ ባነንኩ። በሩ ጋር አብራኝ የምትኖረው ጓደኛዬ ቆማ እያየችኝ እየተመለከተችኝ ነው። ደነገጥኩ። ቀሰቀስሽኝ እኮ ብያት ተከናንቤ ተኛው። ከዛ አንድ ነገር አስታወስኩ። ዛሬ እኮ ጓደኛዬ ቤተሰቦቿ ጋር ልታድር ያለች። አሊሳ ሊሳር የአይምሮ ማገገሚያ ውስጥ የተናገረችው ነው። ሚስጥሩ ምን ይሆን? ስለ አንድ የገንዘብ ደሃ ፕሬዝዳንት እንንገረው። እንደ ሌሎች የሀገራት መሪዎች በተቀናጣ መኖሪያ ቤት አይኖሩም። ፕሬዝዳንት ከመሆናቸው በፊት ይኖሩበት ከነበረው የገጠር መኖሪያ ቤታቸው ነው የሚኖሩት። ፕሬዝዳንቱ መኪናቸውም ቢሆን ጥይት የማይበሳና ዘመናዊ አልነበረም።
የ1987 ስሪት የሆነችው ቮልክስዋገን መኪና ናት። በፕሬዝዳንትነት ዘመናቸው ከሚያገኙት ደሞዝ 90%ን አቅመ ደካሞችን ለሚረዱበት የበጎ አድራጎት ድርጅት እየለገሱ በቀሪው ገንዘብ የግል ኑሯቸውን ይገፉበታል። በዚህም አብዛኞች እኔን የዓለማችን ድሃው ፕሬዝዳንት ብለው ይጠሩኛል። እኔ ግን ድሃ እንደሆንኩ አይሰማኝም። ድሃዎች ራሳቸውን የተቀናጣ ኑሮ ለማኖር ሲሉ የድሃውንና የሀገርን ገንዘብ የሚያግበሰብዙት ናቸው ይላሉ። እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ኡራጋይን በፕሬዝዳንትነት የመሩ የቀድሞ የኡራጋይ ፕሬዝዳንት ጆዜ ሙጂካ። የኮምፒውተር ሳይንስ አባት ተብሎ የሚጠራው አለን ቱሪንግ በሁለተኛው የዓለም ጦርነት ወቅት ኤኒግማ ኮድ በመባል የሚታወቀውን የጀርመን ሚሊታሪ ኮማንድ የሚስጥር ኮድ በመስበር ሚሊዮኖችን ከሞት ለመታደግ ችሏል። ነገር ግን ለደህንነት ስጋት ነው ተብሎ ስለታሰበ በሲያኒዴ የተለወሰ አፕል በመስጠት አንዴ ከመግመጡ ሕይወቱ ሊያልፍ ችሏል። በዚህም ምክንያት አፕል ካምፓኒ እሱን ለመዘከር ብሎ የአፕልን ምልክት ሎጎ አድርጎታል። በ11 ዓመቱ የፊዚክስ ዲግሪ ስላገኘው ሕፃን እንገሮ። ይህ ሕፃን ኳንተም ፊዚክስን ተጠቅሜ ሞትን አሸንፈዋለሁ ብሏል። በቤልጅየም ኦሰን ከተማ የተወለደው የ11 ዓመቱ ሕፃን ላውረንት ሲመንስ አንትወርፕ ከተባለ ዩኒቨርሲቲ የመጀመሪያ ዲግሪውን በፊዚክስ በከፍተኛ ማዕረግ መመረቁን የሀገሬው ጋዜጣ ዲ ቴሌግራፍ ዘግቧል። ትንሽ መሆኔ ግድ አይሰጠኝም፣ ለኔ ሁሉም ነገር እውቀትን ስለማግኘት ብቻ ነው የሚለው ሲመንስ የሰውነት የአካል ክፍሎችን በሜካኒካል አካሎች በመተካት ሞትን ማሸነፍ እንደሚፈልግ ይናገራል። ይህ አስገራሚ ሕፃን ኳንተም ፊዚክስን በመተግበር ዘላለም የመኖር ህልም እንዳለው፣ ይሄን ለማሳካት ደግሞ ሁለት አስፈላጊ ነገሮች አሉ፣ እውቀት ማግኘትና ያንን እውቀት መጠቀም ናቸው። ይህንንም ለማድረግ በዓለም ላይ ካሉ ስመጥር ባለሙያዎች ጋር በቅርበት በመስራት ምን እንደሚያስቡ ማወቅ ፈልጋለሁ ማለቱ በዘገባው ተካቷል። ሕፃኑ ሲመንስ ከታዋቂ ባለምጡቅ አእምሮ ጂኒየስ ከምንለው ባለቤት ከአንስታይን ጋር የሚወዳደር የ147 አይኪው ባለቤት መሆኑም ተገልጿል። 3 ዓመት የሚፈጀውን ዲግሪ ኮርስ በአንድ ዓመት ውስጥ ያጠናቀቀው ሲመንስ በክፍል ካሉ ተማሪዎች ከፍተኛውን ውጤት ማስገቡን ብዙዎችን አስገርሟል። አንድ በፈረንሳይ ፓሪስ ውስጥ ባለ ካፌ ደንበኞች የሚከፍሉት ክፍያ እንደተጠቀሙበት ሁኔታ ሳይሆን እንደ መልካም ጸባያቸው ነው። ውድነቱ ወይም መርከሱ የሚወሰነው በጸባያቸው ነው። ለምሳሌ አሁን ቡና ለማዘዝ ቡና ስትል 7 ዩሮ ትከፍላለህ። እባክህን ቡና ትሰጠኝ ስትል 4.25 ዩሮ ትከፍላለህ እና ይቅርታ እባክህን ቡና ትሰጠኝ ስትል 1.25 ትከፍላለህ። ይሄ በሀገረ ፈረንሳይ ያለው እውነታ ነው። ሲቸግርህ ጸባይን አስተካክለህ ሄደህ እዛ ቡና መጠጣት ነው።